ሰሞኑን መነጋገሪያ የሆነችዋ ዘማሪ ዮርዳኖስ በ16 ዓመቴ የዛሬ 15 ዓመት በፊት በትራስ ታፍኜ በአንድ ሰባኪ ተደፍሬያለሁኝ። በዛ ምክንያት ልጅም ወልጃለሁ። ቢያንስ የልጅን አባትነት በዲኤንኤ ያረጋግጥልኝ እያለች ነው። ነገር ግን ከ15 ዓመት በኋላ በወንጀል ልክሰሰው ብትል በወንጀል ልትከሰው ትችላለች ወይ? እንዴት ዋላችሁ? ጠበቃና የህግ አማካሪ ሲናን ግርማ ነኝ። እንግዲህ ማንኛውም ነገር ይርጋ አለው። ይርጋ ማለት ምንድነው? ክስ የሚቀርብበት የጊዜ ገደብ ማለት ነው። ይህ ወንጀል ደግሞ እንደ ወንጀሉ ይለያያል። የይርጋ ጉዳይ ማለት ነው። ይህ ወንጀል በወንጀል ህግ አንቀጽ 620 መሰረት ከ13 ዓመት በላይ ከ18 ዓመት በታች የሆነችን ልጅ የደፈረ በመሆኑ እስከ 20 ዓመት ድረስ የሚያሳስር በመሆኑ ይህ 20 ዓመት ድረስ ደግሞ የሚያሳስር ጉዳይ መደበኛ ክስ መቅረብ የሚችለው እስከ 20 ዓመት ድረስ ስለሆነ ይቺ ዘማሪ በወንጀል መክሰስ ከፈለገች ምስክሮችም እንዳሉ ዶክተሮችም በወቅቱ እንዳሉ ዶክተርም እንደነበረ እንደ ሽማግሌ እንዳነጋገረው እህቶችም ብቻ በቂ ማስረጃ ስላላት መክሰስ ከፈለገች በአቃቤ ህግ በኩል ክስ መመስረት መደበኛ የወንጀል ክስም መመስረት ትችላለች። ሌላው ይሄ ደፋሪ እዚህ ሀገር የለም እየተባለ ነው። አሜሪካን ሀገር ነው ያለው። ነገር ግን የቤተክርስቲያን አገልጋይ ነው። ስለዚህ ቤተክርስቲያን ደግሞ ዋናዋ የኦርቶዶክስ ቤተክርስቲያን እዚህ ኢትዮጵያ ውስጥ ስለምትገኝ በእሷ በኩል ተይዞ እንዲቀርብ ማድረግ ይቻላል፣ ወይ ደግሞ በሌላ እዛ ሀገር ባሉት የህግ ባለሙያዎች አማካኝነትም ወደዚህ ተይዞ ሊመጣ ይችላል ማለት ነው። ስለዚህ በወንጀል መክሰስ ትችላለች እቺ ዘማሪ ማለት ነው። 15 ዓመት የቆየ ጉዳይ ቢሆንም ይርጋ አያግዳትም። በዚህ አጋጣሚ እየሰማሽኝ ከሆነ ዘማሪት ዮርዳኖስ የህግ ድጋፍ አጠገብሽ የሚሰጥሽ ሰው ከሌለ እኔ ላግዝሽ፣ በነፃ ላግዝሽ ፍቃደኛ ስለሆንኩኝ ይሄ ቪዲዮ ከሰማሽ ኮንታክት ልታደርጊኝ ትችላለሽ። ሌሎቻችሁም ኮፒ ሊንክ እያደረጋችሁ እንድታደርሱልኝ እፈልጋለሁ፣ እሷ ጋር እንዲደርስ ማለት ነው። አመሰግናለሁ። ደህና ዋሉ።